ሰላም ውድ ዮኒስ ሪያክ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ፒስ ነው ሁሉ መልካም ሁሉ ሸጋ ያላችሁበት ሰላማችሁ ይብዛ። ተመልሻለሁ። ዛሬም በድጋሚ ተገናኝተናል። ለናፈታ የሚያደርጉ ቪዲዮዎችን ሰብሰብ አድርጌ መጥቻለሁ። እነሱን እያየን ሪያክት እናደርጋለን፣ እንዝቃለን፣ እንጫወታለን። እስከ መጨረሻው አብራችሁን ሁኑ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር ማድረግ እንዳትረሱ። ይመቻችሁ። ልደቴ ዛሬ ነው ወፋ ነግራኛለች፣ ገና በማለዳው ዘምራልኛለች። መልካም ልደት በሚኔ ቆንጆ ይሰምታም ላይ ነው። እኔ የምለው ይሄ ሁሉ ባዶ መሬት እንዴት ተቀመጠ? ንግድ ባንክ አይቶ እንዴት ዝም አለ? አረ የምታውቁ ሰዎች ጥቆማ ለንግድ ባንክ ጥቆማ አድርሱ። ይሄ ሁሉ ባዶ መሬት ዝም ብሎ መቀመጥ የለበትም። መልካም ልደት እንቀጥል። ተመችቶኛል ሰርጉ ተመችቶኛል። ደስ ይላል። ያው ሰው ባለው ነው፣ ምንም ማድረግ አይቻልም። ሰው ባለው ነው። ይመቻችሁ። እንቀጥል። ከ12ኛ ክፍል ተማሪዎች ውጤት መለቀቅ ጋር በተያያዘ ከግማሽ ሚሊዮን በላይ ተማሪዎች ሙሉ ለሙሉ መደምሰሳቸው ተገለጸ። በሌላ መልካም ዜና ደግሞ አማኑኤል ዩኒቨርሲቲ በመጀመሪያና በመጨረሻ ዲግሪ በርካታ ተማሪዎችን ተቀብሎ ለማስተማር ዝግጅቱን ማጠናቀቁንም አስታውቋል። ይህ በእንዲህ እንዳለ ከአማኑኤል ዩኒቨርሲቲ ውጪ ያሉ ዩኒቨርሲቲዎች ጥቂት ተማሪዎችን ይቀበላሉ ተብሎም ይጠበቃል። ዘገባው የዶክተር ሾብሶ ነው። ያው የጨለሉትን ማገገሚያ አማኑኤል ይቀበላል። የቀሩት ደግሞ ያው በግልም ከፍሎ ይማራሉ። 33 40 50 60 70 80 ያመጣ አባቱ አማኑኤል ከመግባት ውጪ አማኑኤል ራሱ ወሰደ። እኔ እንጃ ብቻ አይዟችሁ። ደግሞ እኮ በትምህርት ብቻ አይደለም የሚኖረው ታውቃላችሁ ጋይስ። እኔ እንደናንተ ሳስብ ነበር፣ ግን ትምህርት ማለት ምንም አይደለም። ምንም ትምህርት አልተሳካም ማለት ላይፋችሁ ተበላሸ ማለት አይደለም። በቃ መንገዳችሁ ተበላሽቷል፣ ህይወታችሁ ተበላሸ ማለት አይደለም። ትምህርት ካልተሳካ ሌላ ብዙ ይሳካበት መንገድ አለ፣ ብዙ መስራት የምትችሉበት መንገድ አለ። ግን ራሳችሁን ካሳመናችሁ ዊዛውት ትምህርት መኖር ይችላለሁ፣ ራሴን ሰርቫይቭ ማድረግ ይችላለሁ፣ ማቋቋም ይችላለሁ፣ መልሼ ሰርቼ ሰው መሆን ይችላለሁ ብላችሁ ካመናችሁ ከትምህርት ውጪ በጣም ብዙ አድቫንቴጆች አሉ። በጣም ብዙ ማለት ነው። እመኑኝ። ምን አለ በሉኝ፣ የዛሬ 5 ዓመት ይሄ ዩኒቨርሲቲ የገባው ጓደኛችሁ ስራ ጦኖ ሲንከራተት፣ እናንተ ግን በራሳችሁ የራሳችሁን ቢዝነስ ካሁኑ ጀምራችሁ ክሬት ካደረጋችሁ እመኑኝ አሁን ሼፕ ነው የምትሆኑት። በቃ ለሌሎች ብዙ የስራ እድል የምትፈጥሩ ነው የምትሆኑት የዛሬ 5 ዓመት። ስለዚህ ዛሬ ተስፋ ከቆረጣችሁ ምንም አትቁረጡ። ምንም በቃ ማለት ነው የህይወታችሁ መጨረሻ አይደለም ትምህርት ማለት። ሌላ ብዙ ምዕራፍ አለ፣ ብዙ ቻፕተር አለ፣ ብዙ ያልተነካ ብዙ ማታቁት። አይምሮአችን እኮ እኛ በትምህርት ብቻ ስለከተብን ነው ማህበረሰባችን ሶሳይቲያችን ትምህርትን ብቻ እንድንቀበል አድርገው ነው ያሳደገን። በማህበረሰባችን ውስጥ ለተማሪ ሰው ያለ ቦታ፣ ለተማሪ ሰው ያለ ክብር፣ ራሳችን ለትምህርት ያለውን አመለካከት ከአቅም በላይ ከፍ እንድናደርግ ስላደረገን ነው ትምህርት ካልተሳካ እንሞታለን፣ ሀገር ለቀን እንጠፋለን ብለን በቃ ያለ ነገር የምንቀባጥረው። በዚህ ጊዜ ደግሞ የተማሪ ብቻ ሰው አይሆንም፣ የነገደም ሰው ይሆናል። የተለያዩ ቢዝነሶችን የሚሰራ ሰው። ዋናው ብር ነው አይደል የሚፈልገው? ብር እስከሆነ ድረስ ብር ማግኘት ትችላላችሁ። በየትኛውም መንገድ ሰርታችሁ ራሳችሁን መለወጥ፣ ቤተሰቦቻችሁን፣ ሀገራችሁን መለወጥ ትችላላችሁና ተስፋ አትቁረጡ እላለሁ። ይመቻችሁ። እንቀጥል።
ከተመረክ በኋላም ያው እንደዚህ ነው መጥተህ ወጥተህ ስራ ስለሌለ መንግስት ስራ ፍጠር ነው የሚለው እንጂ ስራ አንተ አይሰጥም። ስራ ደግሞ ስለሌለ የግድ ምንድነው የምትሆነው? ከተማርክበት ደረጃ ዝቅ ብለህ መስራት ግድ ይልሃል። ግድ ይልሃል። ስለዚህ ምንድነው የምትሆነው? እዚህ ትጀምራለህ ማለት ነው። ከዚህ ሁሉ አሁን ሁሉ ብትጀምር አይሻልም ብሮ? አሁን ሁሉ ብትጀምር አይሻልም ብሮ? ይሻላል፣ የምር ይሻላል። ምንም በቃ ሼም አይዝም። ምንም ነገር ለመስራት ወጣት ነገር ልጅ ናችሁ፣ ወጣት ናችሁ ሁላችሁ። ዘንድሮ 12ኞች በርግጥ ልጅ ናችሁ፣ ወጣት ናችሁ፣ ሁላችሁም ወጣት ናችሁ። አይምራችሁ መስራት ይችላል። ዘመኑ ደግሞ እንደ ድሮ ጊዜ አይደለም። ቤታችሁ ቁጭ ብላችሁ በኦንላይን ብዙ ነገር ማድረግ ትችላላችሁና ለእናንተ ብዬ ነው። ይመቻችሁ። እንቀጥል። ይሰራበት የሚገፋበት ሀገር በጣም ነው የሚያሳዝነው። ኢትዮጵያ ማማ ኢትዮጵያ በጣም ነው እውነት በጣም ነው ማዝነብሽ። ምን ሽጦ ወይኔ ሚስት አለችው ልጆች አሉ። ይሄን ሽጦ ነው ቤተሰቡን የሚያስተዳድረው። ነገር ግን የሀገራችን ተራስ ከባሪ ባዮች በመታወት መልኩ ሰውን በገፍ እየገፉ ነው። ተው ክፋቱ ይብቃል። እርስ በርስ መገዳደሉ ይብቃል። እኛ ሰዎች የሆነ ሰሞኑን ያጋጠመኝ አንድ ቱርካዊ ወጣት ታሪክ ልንገራችሁ። ምን መሰላችሁ? ወጣቱ በአንድ ሰው የቤት ተከራይቶ ይኖር ነበርና ሰውየው ከአቅሙ በላይ ክራይ ጨመረበት። ክራይ ጨምሮ አስጨነቀው። እሱ የጨመረውን ያክል ደግሞ ለመክፈል ለወጣቱ ብር የለውም። የሚያገኘው እንኳን በጣም ትንሽ ነው። ከዛ የምግብ አለ የትራንስፖርት ምናምን ሲያወጣ የቤት ክራይን አይችሉም። ከዛ ምን ሆነ? ከዛ ቤት ሰውየው አባረረው። ክራዩን መክፈል ስለማይችል አባረረው። ከጥቂት ቀናት በኋላ ግን ምን እንደተፈጠረ ታውቃላችሁ? ያ እሱ ያባረረበት ቤት በመሬት መንቀጥቀጥ ተደርምሶ ሁለቱ በአንድ ላይ በመጠለያ ውስጥ እሳት እየሞቁ ተገኙ። አስቡ። ከቀናት በፊት የቤት ባለቤት የነበረው ሰውዬና እሱ ደግሞ አትኖርም እኔ ቤት ብሬን ሳትከፍል ብሎ ያባረረው ወጣት አንድ ላይ እሳት መሞቅ ጀመሩ። በዚህ ዓለም ላይ ያለው ነገር ሁሉም አላፊ ከንቱ እንደሆነ አውቃችሁ ዛሬ ላይ ለራሳችሁ መልካምነት ብታስቀምጡ መልካምነት መስራት ብትችሉ ምንኛ መታደላችሁ። ለሰማይ ቤታችሁ ጽድቅ፣ ለምድር ቤታችሁ ደግሞ በረከት ነው የምታተርፉት። ስለዚህ ሰውን በግፍ የምትገፉ አትግፉ። ጥሩ አይደለም። መልሶ በራሳችሁ ይከፍላል እግዚአብሔር። በራሳችሁ ካልከፈለ ደግሞ በልጆቻችሁ ይከፍላል። የትም ብትሄዱ ግን አታመጡ። የትም ብትሄዱ አይቀርላችሁ። ስለዚህ እባካችሁ መልካምነት ለራሳችሁ ስትሉ አድርጉ። ይሄ በጣም የሚያሳዝን ነገር ነው ያየነው እና እንቀጥልሽ። ፍራንክ ሉታል ይሄን ነው በቃ ይመች ሰውዬ ይመች። እኔ ያረከው ሰውዬ አንደኛ ነው። የቀበጡለት አፈር ሰመራ ከታውኮ የቀበጡለት መጨረሻ እንደዚህ መሆኑ አይቀርም እና አትቅበጡ። ቅብጣታችሁን በልክ አድርጉ። እሺ ብዙም መቅበጥም ጥሩ አይደለም። እሺ እንቀጥል ጋር። ከየት ነው የመጣው አንተ? ከየት ነው የመጣው? No, I don't speak English. ከየት መጣህ ልጅቷ እንደዚህ የምታረገው አንተ? I don't speak English. I'm Irish. ከቡታጅራ? I'm only Irish. ከጅራ? Alaikum salam. What? Salam alaikum. በኢየሱስ ሙስሊም Yeah. ረብራ ያራዲዬ ልጅ አንቺ የሸዋዬ ነሽ ነይ የሸዋዬ ያራዲዬ ቀስቶ ይላል አባል ይመች በያ ግቢልኝ ያራዲዬ ልጅ ሰዎችን እያዛገ ነው ልጅ እና ያስቀኛለች። ይመች እንቀጥል።
Sami. Ya. Sami. Ya. 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 Sami. Hai. Ayo, Sami. Tuh aspen urang dia. በጣም ልብ የሚነካ ቪዲዮ ነው። በጣም እውነት እንደዚህ ብዬ ለማለት አልችልም። ሰው ግን ለእንስሳ ይሄን ያክል የእንስሳን ነፍስ ለማትረፍ ይሄን ያክል ሰው ርቀት ይጓዛል። ግን እኛ ሀገር በህይወት ያለው ሰው የጨረሱ ምን ያክል ባስተሳሰብ የሞተ ሰዎች እንደሆነ ከዚህ ቪዲዮ ማየት ይችላል ማለት ነው። በጣም ያሳዝናል። በጣም በነገራችን ላይ ፍቅር ሲዝም ሃይማኖት ምድር ስትፈጠር ጀምሮ እኛ ጋር አዳም ሔዋን ብሎ አይደለም ጀምረው የራሱ አካሄዳለሁ። ምድር ስትፈጠር የተፈጠሩት 3 አይነት ዘሮች ናቸው። የራሱ ታሪክ አለው እስካሁን ድረስ አመጣጡ ምድር በስንት ቀን እንደተፈጠረች ሁሉ ነገር የራሱ የሆነ ታሪክ፣ አዲስ አስተሳሰብ፣ አዲስ አመለካከት፣ አዲስ ግንዛቤና በውስጡ ይዞ የመጣ ነገር ነው። ፈጽሞ ከሌሎች ሃይማኖቶች ጋር የተቀራረበ አይደለም። እምነት ምን ነበር? ኦርቶዶክስ ነው። ከቤተሰብ የወሰድኩት ኦርቶዶክስ ነበረ። ግን ፈጣሪ የ2000 ዓመተ ምህረት ላይ ኢትዮጵያ 2000 ዓመተ ምህረት ላይ በህልሜ ያየው ትልቅ ህልም፣ በጣም ሱሰኛ፣ ሲጋራ፣ ጫት፣ መጠጥ፣ ሴት ምናምን አይነት ሰው ነበርኩኝ። ፈጣሪ ከላይ እኔ ሞቼ የዓለም ህዝብ ሁሉ ሞቶ አሳየኝ። ዓለም ስትዞር አሳየኝ፣ በትክክል እየዞረች አሳየኝ። የዓለም ህዝብ በሙሉ ሞቶ አሳየኝ፣ እኔ ሞቼ አሳየኝ፣ እኔን አንሳኝ። ከዛ በኋላ ደምሳሽ ብሎ ጠራኝ ከላይ። አቤት አልኩትኝ። ነብይ አድርጌ ሾም ያለው እኔ እንዴት ይገባል ሆነ ነብይ? ብዙ ሰዎች አሉ ከኔ ተሻሉ መልካም የሚጸልዩ ጸሎት የሚያር ብዙ አይነት መልካምና ጥሩ ሰው አለስ ብዬ ነገር። እኔ ደግሞ መሆን የምፈልገው መንግስት ነው አልኩት። የልጅነት ምኞቴ ነው በነገራችን ላይ። አንተ ብቻ ነው የመረጥኩት፣ ያንተ አስተሳሰብ የሚሻሻል የሚቀየር የሚስተካከል ነው አለኝ። እምቢ ያልኩትኝና ተለያየን። እውነቴን ነው እምቢ ያልኩ። ከዛ በኋላ ግን የዓለም ላይ የሞተውን ሰው በሙሉ ሳነሳየው ዓለም ላይ እኔን እሱ ሲያነሳኛል የዓለም ህዝብ በሙሉ እኔን እያየ ሲነሳየው። ከዛ ስሩ ታይም ከ2 ከ3 ዓመት በኋላ ዓለም ላይ እኔን እሱ ሲያነሳኛል የዓለም ህዝብ በሙሉ እኔን እያየ ሲነሳየው። ከዛ ስሩ ታይም ከ2 ከ3 ዓመት በኋላ በህልሜ ማመጣ እንትና ነብዩ መሐመድ መጣ። ስለ እስልምና በጣም ጥሩ አስተሳሰብ አልነበረኝ ሰው ነበርኩኝ። ገረመኝ በጣም መጥቶ ምላሴን ገረፈው። ምላሴን 20 ጊዜ የሚሆን ሲገርፈው ከገረፈኝ በኋላ ብዙ ቀን ምላሴን እንደነዘዘኝ እና እንዴት ሊገርፈኝ ቻለ? ለክርስቲያኖች ነብዩ መሐመድ አዩ ስላቸው ሰይጣን ይላሉ። መስጊድ ሄጄ ስናገር በጣም ደነቃቸው። ግን እኔ ከዛ በኋላ ሐሳቤን መቆጣጠር ጀመርኩ። አይምሮዬ ተከፈተ። ከዛ በኋላ ማለት ነው ሐሳቤን መቆጣጠር ገና ከማውራቴ በፊት ሐሳቤን መቆጣጠር ጀመርኩ ማለት ነው። ከዛ በኋላ ገባ ስሜታዊነቴ እየጠፋ ቶት ኮንትሮል ማድረግ ቻልኩኝ ማለት ነው። ወደ ፈጣሪ መቅረብ ቻልኩኝ ገባ እንጂ እንደማንኛውም ሰው ኃጢአት የምሰራ ሰው ነበርኩ ልል ፈልጌ ነው ባጭሩ። ዜን ከዛ በኋላ ገብርኤል መጣ በህልሜ። ገብርኤል ደግሞ ሲመጣ እየበረረ ሲመጣ እግዚአብሔር ነው መጀመሪያ ያናገረኝ። እግዚአብሔር አላህ የሚባሉት አንድ ናቸው በነገራችን። አናገረኝና አንተ አለኝ ገብርኤልን ወደ አንተ ልክ ይላል። እሺ ቢስል ወዲያው ተኝቻለሁ። ቀና አደረገኝና ገብርኤል እየበረረ መጥቶ እህቶቼን በህልሜ ተኝተው ነበር። ቀና አደረገኝና መጽሐፍ ሰጠኝ። ከዛ በኋላ አይኔ ተከፈተ። ሳይ ሰው ማያየው ነገር ማየት ጀመር። እውነቴን ነው የምናገረው። የተለያዩ መላእክቶች በቀን ማያለው፣ በማታም ተኝቻለሁ። ሰዎች ገና ሳይነግሩኝ ህመማቸውን ስጸልይ ይድናሉ። ብዙ ተአምር መፈጠር ጀመረ። ብዙ ነገር ፍቅር ሲዝም ብለን 10 ምናምን ዓመታችን ነው። ቂርቆስ ክፍለ ከተማ ነው የምሰራው። መጠየቅ ትችላለህ። ፍቅር የሚል መንግስት ነው የመጣው። ብልጽግና ደጋፊ ነህ? ደግፋለሁኝ። እኔ በነገራችን ላይ ደጋፊ ነኝ። ፍቅር ሲዝም ፍቅርን መደመር ምናምን ብሎ ብልጽግና እደግፋለሁ። ምክንያቱም አብይ ጥሩ ሰው ነው ያምናለሁ። አዲሱ ሃይማኖት እንግዲህ ኢትዮጵያ ውስጥ እንትን ያለ ነው፣ ግሬት የተደረገ ነው፣ እየተፈጠረ ነው እና ፍቅር ሲዝም ሃይማኖት ደስ ይላል። እሺ እንቀጥል። የ21 ሚሊዮን ብር የሌብነት ሰነድ የኛ ጓደኞች እጅ ላይ አለ። አንላቀቅም። ሴት ለ3 አልተደፈረችም። የኛስ አልደፈራችሁ? የመጣብንን መከራ ተሸክመው ነው ያለው። ጤፍ አልሰረቅንም፣ ፍሪጅ ተሸክመን አልመጣንም። ጤፍ እኔ የራያ ማንነት አስመላሽ ኮሚቴን ከአዲስ አበባ መጥቼ መሰረትኩ።
ነገ የጨርጨርን ሰው አማራ ነህ ስለው የወሎ ፋኖ ነው የሰረቀኝ ብሎ ቢመጣ እኔ አማራ ነህ ልለው ነው? አንድ ሆቴል ሙሉ ፍሪጅ አልተሰረቀም፣ አንሶላ አልተሰረቀም። ጁንታው ያላደረገውን የጥሙጋ ትምህርት ቤት ማን ነው የዘረፈው? 3 ዱላ ነው የመጣብኝ ልጆች። የቄልባውን የማያውቀው ሰው እስላም ሆኖ መጣና ደጋውን ክፍል ክርስቲያን ቆላውን ክፍል እስላም አድርጎ ሊያፋጀን ተነሳ። ይሄን የሚላላኩት የኛ ውስጥ ያሉ ልጆች ናቸው። እያንዳንዷ የሌብነት ሰነድ የመረጃ ክፍሉን መመራው ነው። እኛ ለአማራ ልንታገል አላማጣ ላይ ገብቶ ባለሽርጡ መኪና ግጥም አድርጎ 6 ሞተር ጭኖ ወጣ። ፎቶ ሲነሳ እንኳን አልታወቀም፣ አላዩት። ማን ያስወረዳቸው? ደጀን ብርጌድ አስወረደ። ከነ ሞተሩ ፎቶ አነሱ። 86 ኩንታል አንድ ገበሬ ቤት ውስጥ ተሰርቆ ወጣ። ያው ፍጅቱን ሰምታችኋል። ለኔ 2 ይደርሰኛል፣ ለአንተ 3 ይደርሳል። በርስ በርስ ይፋጁ ነበር። 46 ላፕቶፕ አንድ ቤት ውስጥ አንድ ትምህርት ቤት ውስጥ ጁንታው ያልዘረፈው ትምህርት ቤት ውስጥ ተሰርቆ ወጣ። የኔ ጓደኞች ናቸው ተቀብለው የሸጡት እኮ። ይሄ ይገርም ነው እንግዲህ። ለጁንታው ለፋኖ የምንሰማው ሌላ ነው፣ እዚህ ጋር ደግሞ የሚለቀቀው ሌላ ነው። እንዴት ነው ግራ ያጋባል ነገሩ። እንዴት ነው ፋኖ? እሺ እዚህ ውስጥ አልገባም። ከሱ ጋር ሆኜ በመሃል ከዛ ልጅ ጋር ግንኙነት ነበረን እና እጅ ከፍንጅ ያዘኝ። ምን ይደረጋል? ጀለስ ደስ ብሎት ነው መሰለኝ። ምንድነው ከሌላ ሰው ጋር ይዞኛል እያለች እኮ ምንድነው እንደሚያስገላፍጥ እንዴ? ሰብስብ ጥርስ ያብዛልን እላለሁ። ያ ጋይስ የዛሬ ቪዲዮ ይህን ምስል ነበር። እንደተመቻችሁ አልጠራጠርም። ዘና ፈታ እንዳላችሁ እንደተዝናናችሁ ምኞቴ ነው። ባይ እንደተዝናናችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ።